ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የማሳያችሁ ባለፈው እንግዲህ ቃል በገባሁት መሰረት የጠላ አሰራር መሆን አለበት ወይም ደግሞ የጠላ አሰራሩን ነው የማሳያችሁ። እንግዲህ እንደምታዩት ሊጡ እዚህ ጋር ተዘጋጅቶ ተቀምጧል ማለት ነው። ሊጡን በምናቦካ ሰዓት በነገራችን ላይ በትንሽዬ ሲኒ ከጠነሰስ ነው ጥንስስ መጀመሪያ ከዛ ጥንስስ ትንሽ እናደርግበትና እናቦካዋለን። ምክንያቱም በትንሹ ኩፍ እንዲልልን ማለት ነው። ከዛ ኩፍ ካለልን በኋላ በእንደዚህ ሁኔታ እንጋግረዋለን ማለት ነው። ከጋገርነው በኋላ እንግዲህ ያለውን ነገር አብረን እናያለን ማለት ነው። እወዳቸዋለሁ፣ ተከታተሉኝ።
ኖቼ እንደምትመለከቱት እንግዲህ ቂጣዬን ጋግሬ ጨርሻለሁ ማለት ነው። ቂጣ በምትጋግሩ ሰዓት ከዚህ በተሻለ ቀላቢል በጣም የተሻለ ነው ማለት ነው። የኔ በደንብ አላቀላሁትም። እንደምትመለከቱት እንግዲህ የጋገርኩትን ቂጣ በደንብ ከቆራረጥኩኝ በኋላ ከዚህ በፊት እንደነገርኳችሁ መጀመሪያ የጠነሰስኩት ጥንስስ አለ። ለአንድ ጉቾ እህል ለአንድ ጣሳ እህል ማለት ነው። ሶሪ ያው ጉቾ ስለማታውቁ ለአንድ ጣሳ የማሽላ ዱቄት እንግዲህ አንድ ብርጭቆ ጌሾና አንድ ብርጭቆ ብቅል ማለት ነው ሊያስፈልገን የሚችለው። እንግዲህ እሱን ከጠነሰስኩት 3 ቀን ሆኖታልኝ። ከ3 ቀን በኋላ ደግሞ ቂጣዬን እንደምትመለከቱት ቆራርሼ ይሄው እንደምታዩት እንግዲህ ጥንስሱ ይሄን ይመስላል። የጥንስስ ስላችሁ ያው አሁን ይሄ ያለው ምንድነው አንድ ብርጭቆ ጌሾና አንድ ብርጭቆ ብቅል ነው። ይሄንን ጥንስስ 3 ቀን አሳድሬዋለሁ ማለት ነው። ሊጡን በማቦካ ሰዓት ከዚች ላይ በትንሽዬ ሲኒ ወስጄ ኩፍ እንዲልልኝ ቀላቅያለሁ ማለት ነው። ቆራርሼ ከጨረስኩት በኋላ እንደምትመለከቱት የቆራረስኩትን ቂጣ እዚህ ውስጥ አስገባለሁ ማለት ነው። እንደምትመለከቱ እንግዲህ ጨምሬዋለሁ ማለት ነው። ከጨመርኩት በኋላ ቂጣውን በደንብ አድርጌ አደባልቀዋለሁ ማለት ነው። ምክንያቱም በደንብ እንዲብላላ ማለት ነው። እንግዲህ በደንብ ከቀላቀልኩት በኋላ ትንሽ ውሃ ያስፈልገዋል። እንዲሁም ደግሞ ባሊውን ለቅለቅ እያረኩኝ ዙሪያውን ጸዳ አርጌ ውሃውን እጨምራለሁ ማለት ነው። ብዙ ውሃ ማብዛትም አይጠበቅብንም። ምክንያቱም ትንሽ ነው የጠነሰስኩትኝ ለአንድ ጣሳ ስለሆነ ያን ያህል ብዙ አስፈላጊ ብዙ ውሃ መጠቀም አያስፈልግም ማለት ነው። እንደምትመለከቱት ቀላቅዬ ጨርሻዋለሁ። አሁን የማደርገው አጣጠብኩት ዙሪያውን ማለት ነው። ውሃ ይሄ በቂ ነው ማለት ነው። ከዛ በኋላ እንደዚህ ካጸዳዳው በኋላ ባሌን ማለት ነው ከድነውና ለ3 ቀናት አልከፍተውም። ለ3 ቀን በደንብ እንዲብላላ ይደረጋል ማለት ነው። እንደምታዩት ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እንደምትመለከቱት እንግዲህ ሐሙስ የተጠነሰሰ ጥንስስ እንደዚህ ሆኖ ተብላልቶ አድሯልኝ ማለት ነው። እንደምትመለከቱትኝ የ3 ቀን ሆኖ በቃ እንዳለ ውሃ ነው የሆነው። እያያችሁት ከሆነ እንዴት አድርጎ ቂጣውን እንደበላው ተመልክቱ። በ3 ቀን ማለት ነው። አሁን እንግዲህ የመበረዣው ቀን ነው እና ልበርዘው ነው ማለት ነው። ተከታተሉኝ። እንግዲህ አሁን በደንብ አድርጌ ውሃ አድርጌበታለሁ ማለት ነው። እስኪ አሁንም ይቀረዋል እንደምትመለከቱት በደንብ። በነገራችን ላይ ከለሩ በጣም ነው የሚያምረው። ጥናቱን በጣም አሪፍ ነው። ይኸውላችሁ ከዚህ በላይ በቂው ነው እንዳይቀጥንብኝ በደንብ አድርጌ ማቀላቀል አለብኝ ማለት ነው። በደንብ አድርጌ ውሃ ጨምሬበታለሁ። አሁን ለነገ በደንብ ሆኖ ጠሎ አገኘዋለሁ ማለት ነው። ነገ ደግሞ ጠሎ በብርጭቆ ካረኩት በኋላ ምን አይነት ጠላ ወጣው የሚለውን ነገር ታያላችሁ ማለት ነው። የነገ ሰው ይበለን። ወዳችኋለሁ። ቻው። ውድ ጓደኞች እንደምትመለከቱት ከ1 ቀን በኋላ ትላንትና በረስኩት፣ ዛሬ ከፈትኩት። እንግዲህ ቅዳሜ ነው የተበረዘው ማለት ነው። እሁድ ተከፈተ። የከለሩ ማማር ተመልከቱ። ገና ራሱ በደንብ አልጠለለም፣ በደንብ ማለት ነው። ጥልል ቢል ደግሞ ሞር በጣም ነው የሚያምረው። እንደምትመለከቱት በደንብ ተብላልቶ እጅግ በጣም ያማረ ሆኗል ማለት ነው። ኦ ማይ ጋድ በጣም ነው ደስ የሚለው። ሁላችሁም በየቤታችሁ እንደምትሞክሩ ተስፋ አደርጋለሁ ማለት ነው። እጅግ በጣም ቀላል ነው አሰራሩም ሁሉም ነገር ማለት ነው። ኦ ማይ ጋድ ከለሩን ተመልከቱ። በጣም ነው ደስ የሚለው። በነገራችን ላይና ጠላ ብዙ ጊዜ ለማዘጋጀት እንፈልጋለን ሁላችንም። ነገር ግን ደግሞ አሰራሩ ይከብደናል ወይም ደግሞ ፕሮሰሱ ብዙ ነው ብለን ደግሞ የማንሰራ ሰዎች አለን። እንደምታዩት ገና ነው እየፈላ ነው። እያያችሁት ከሆነ የሆነ ድምፅ አለው እና አሁን እስኪ ቀደዋለሁ። ነገር ግን እውነቱን ለመናገር ገና አልጠለለም በደንብ። የ1 ቀን 2 ቀን ቢሆን ከዚህ የባሰ የጠጅ ከለር አይነት ነበር የሚኖረውና አሁንም ቢሆን እንግዲህ በ1 ቀን ቅዳሜ ማታ በረስኩትኝ። እንግዲህ እሁድ
ተከፈተ ማለት ነው። ለነገ ለሰኞ ቢሆን ሞር ደግሞ በጣም አሪፍ ይሆን ነበር። እንግዲህ አልጠለለም፣ ነገር ግን ቢሆንም በትንሹም ቢሆን በጣም አሪፍ ሆኗል ማለት ነው። ውድ ጓደኞቼ እወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ሞክሩት። እናንተ እንግዲህ የሰሞኑ ቆይታ ይሄን ይመስላልኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። አብሮነታችሁ አይለኝ። ደህና ሁኑልኝ። በሌላ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። ቻው። እወዳችኋለሁ።